የኔ ወንድም አመሰግናለሁ እንገናኝሽ አትስፋት አቡሽ እዚህ ጋር ባዶ ወንበር መኖሩን አልተመለከትከም? አውቄያለሁ ግን እዚህ ጋር መቀመጥ እመርጣለሁ። እሱን የመረጥከው በምን ምክንያት ነው? ያንተ ምክር ነው የተከተልኩት። ታሞ ከመማቀቅ አስቀድሞ መጠንቀቅ ብለሃል። ልክ እንዳልከው ነው እያደረኩ ያለሁት። እንደዚህ ማድረግ አልነበረብህም አቡሽ። ወላጆቹ በኤድስ ምክንያት ሞተዋል። ስለዚህ ስለሱ ማውራት አልፈልግም። በኤድ ይሻላል። የማይሆን ነገር እኮ ነው የምታወራው አቡሽ። አቡሽ እንዳንተ አይነት አሳፋሪ ሰው አይቻላውቅም። ፍጹም የሚያሳፍር ድርጊት ነው። ግን መምህር ግን አይደለም። ለክፍል ጓደኞችህ እንዲሁም ለሌሎች ምንም አይነት ክብር እንደሌለህ ነው ያሳየው። ከሁሉም በላይ እኛ እንደተረዳ ነው ስለ ኤችአይቪ ኤድስ በበቂ ሁኔታ ልትማር ይገባል። በጣም ብዙ በላይ በኤድስም ይሁን በሌላ ምክንያት ወላጆቹን በማጣቱ በጣም እያዘነ ነው። ስለዚህም ሴት አያቱ ካልወሰዱት በስተቀር ዛሬውኑ ወደ ጎዳና ይወጣል። በላይ ለማንም ሰው አደጋ አይደለም። በአጠቃላይ በማንም ሰው ላይ አደጋ አልጋረጠም። ገባህ? አደጋው ያለው አሁን አንተ እያሳየህ ባለው ሁኔታ ላይ ነው አቡሽ። ለዚህም ነው ነገ ለክፍል ጓደኞችህ ስለ ኤችአይቪ ኤድስ ጽሑፍ እንድታዘጋጅ የምጠይቅህ። ስለ ኤድስ መረጃ የምታገኝበት ማዕከል አድራሻ ይሄ ነው። አሁን ክፍት ነው። በልሂድ፣ እኛም ወደ ትምህርታችን እንመለስ። አማሃ ቀስ በል እንዳትወድ፣ ጠብቀን እንጂ። ደህና ሄይ እዚህ ምን ትሰራለህ? እባክህ ስለ ኤድስን የማይረባ ጽሑፍ እየጻፍኩ ነው። አንተስ? እባክህ አዳምጥ። ኤድስ ማለት በትምህርት ቤት ከተማርከው ነገር በላይ ነው። ይህንን በአእምሮ አስቀምጠው። ይህንን መማርና ማወቅ ይገባል። ሰማኛለህ? ጉዳዩ አሳሳቢ ነው። ስለ ኤችአይቪ ምርመራ ምን ማወቅ ትፈልጋለህ? አቤት፣ ልረዳ እችላለሁ? ስለ ኤችአይቪ ምርመራ ማወቅ እፈልጋለሁ። ይቻላል። ምርመራው ኤድስን የሚያመጣው ቫይረስ በአንድ ሰው ደም ውስጥ እንዳለና እንደሌለ ለማወቅ የሚረዳ ዘዴ ነው። በአጠቃላይ በደም ምርመራ ነው የሚረጋገጠው። ለምሳሌ አንቺ ራስሽን ብትጠራጠሪ ልትመረመሪ ትችያለሽ? አዎ፣ እመረመራለሁ።
የራሴን ወንድም አሁንም ዘገየህ አቡ አው መምህር በጣም ይቅርታ ስለ ኤድስ የሰራነው ኒሴ በጓደኛዬ እርዳታ አቀርባለሁ ጥሩ ማን ነው እሱ መልካም መቀጠል ትችላላችሁ ጥሩ ዜና ልንገራችሁ አንድ ሰው በቫይረሱ ሰለባ ቢሆን ምንም ችግር አያስከትልም በተጨማሪም አንድ ሰው በቫይረሱ ቢያዝ አደጋ አያስከትልም ስለዚህ ጉዳይ ማስቀድመን እናውቃለን ታውቃለህ ከቤተሰቦች አንዱን ማጣት ግን አሳዛኝ ነገር ነው እንደገና በዚህ ችግር ላይ ሰዎች ባይቀበሉን ችግሩን መሸከም ይከብዳል በቫይረሱ ምክንያት ችግር ከገጠማቸው ቤተሰቦች መካከል እንደኔ ቤተሰብ መበረታታትና ቀረቤታ የማይሻማን ነው እንዲህ አይነት ቤተሰቦች ችግርን መጋፈጥ የሚያስችላቸው ብርታት ያስፈልጋቸዋል እናም የገንዘብ ችግር ቢገጥማቸው በርግጥ መፍትሄ ይፈልጋል በርግጥ ኤድስ ቫይረስ የሚተላለፍባቸው 3 መንገዶች አሉ በቫይረሱ ከተያዘ ነፍሰ ጡር ወደ ጽንሱ ልቅ የግብረ ስጋ ግንኙነት በመፈጸም ጤነኛ የሆነው ወይም በቫይረሱ ያልተያዘው ሰው በቫይረሱ ከተያዘው ሰው ጋር ቀጥተኛ የሆነ የደም ንክኪ ካለው ነገር ግን ራሳችንን ከቫይረሱ መከላከል አስቸጋሪ አይደለም የግብረ ስጋ ግንኙነትን ለማስወገድ ዋነኛው መንገድ መታቀብ ነው እጮኛ ካላችሁና ሁለታችሁ ከቫይረሱ ነፃ ከሆናችሁ የተሻለው ነገር በታማኝነት መቆየት ነው መተላለፊያውን ማስወገድ መታቀብን መተግበር የማንችል ከሆነ ወይም መታመን ካልቻልን ኮንዶምን መጠቀም እንችላለን በደም አማካኝነት መተላለፉን ለማስወገድ መሳሪያዎችን ከሌሎች ሰዎች ጋር በጋራ መጠቀም የለብንም እነዚህም ቆዳን እንደሚበሱ ስለታማ ነገሮች እንደ ምላጭ መርፌ ሌሎች ስለታማ መሳሪያዎችን ማስወገድ ይኖርብናል ያለበለዚያ በእንፋሎት ኃይል መቀቀል ይኖርባቸዋል Je dois te prévenir, on parle de mort, de dizaines, de centaines, de milliers. Le pire humeur humilié, tu sais chez nous, ces choses sont encore tabous. Rien que d'en parler, tout le monde a les nerfs à bout de souffle.